እንደምን ከረማችሁ ውድ ተመልካቾቼ፣ ዶክተር አዲስ ነኝ። በዛሬው ዕለት ይዤላችሁ የቀረብኩት የመወያያ ርዕስ የቫይታሚን B3 ወይም የኒያሲን እጥረት የሚለውን ይሆናል ማለት ነው። እንግዲህ ይሄ ቫይታሚን B3 ወይም ኒያሲን የምንለው ቫይታሚን ለሰውነታችን እጅግ አስፈላጊ የሆነ ቫይታሚን ነው። ስለዚህ የዚህ ቫይታሚን እጥረት በሰውነታችን ውስጥ በሚከሰትበት ሰዓት ፔላግራ እያልን የምንጠራው በሽታ ሊከሰት ይችላል። ስለዚህ ይሄ ፔላግራ ምንድን ነው? ዋና ዋና ምልክቶቹስ በሚከሰትበት ሰዓት ምንድን አይነት ምልክቶች ናቸው? መከላከልስ የምንችለው በምን አይነት ዘዴ ነው የሚለውን እናያለን ማለት ነው። እንግዲህ በመጀመሪያ ደረጃ ኒያሲን ወይም ቫይታሚን B3 ለሰውነታችን የሚሰጠው ጠቀሜታ ምንድን ነው ወደሚለው በምንመጣበት ሰዓት ይሄ ኒያሲን እያልን የምንጠራው ቫይታሚን ናድ እና ናድፒ እያልን የምንጠራቸው ኮኤንዛይሞች እንዲመረቱ እጅግ አስፈላጊ የሆነ ቫይታሚን ነው። ስለዚህ ወደ ናድ እና ወደ ናድፒ ይቀየራል ማለት ነው። እነዚህ ናድ እና ናድፒ የምንላቸው ኮኤንዛይሞች በሰውነታችን ውስጥ ኤነርጂ እንዲመረት ለማድረግ ወይም ኃይል እንዲመረት ለማድረግ እጅግ አስፈላጊ ናቸው። ከዚህም በተጨማሪ ቲሹ ሪፔር ወይም ሴል ሪፔር የምንለው ፕሮሰስ ላይ በጣም አስፈላጊ ነገሮች ናቸው። ሴሎች ይሞታሉ፣ ይተካሉ በሰውነታችን ውስጥ። ይሄ ፕሮሰስ በአግባቡ እንዲካሄድ ይሄ ቫይታሚን እጅግ አስፈላጊ ነው። ምክንያቱም እነዚህ ኮኤንዛይሞች ስለሚያስፈልጉ ማለት ነው። ይህ ማለት ነው በጣም መሰረታዊ የሆኑ ቫይታል ኦርጋኖች አሉ በሰውነታችን ውስጥ። ለምሳሌ አንደኛው ብሬን ነው ወይም አእምሯችን ነው። ስለዚህ እነዚህ ኮኤንዛይሞች የሉም ማለት ብሬናችን ኢነርጂ በቀላሉ አያገኝም ማለት ነው። ይሄ ደግሞ ከፍተኛ የሆነ የአእምሮ ችግር ያስከትላል። ስለዚህ ይሄ ኒያሲን ለሰውነታችን የሚሰጠው ጠቀሜታ ይሄ ከሆነ እጥረቱ በሚከሰትበት ሰዓት የሚፈጠረው በሽታ ምን ይባላል ወደሚለው በምንመጣበት ሰዓት ፔላግራ እየተባለ ይጠራል። ስለዚህ ይሄ ፔላግራ ብለን የምንጠራው በሽታ ባጭሩ የኒያሲን ወይም የቫይታሚን B3 እጥረት በሰውነታችን ሲከሰት የሚፈጠር በሽታ ነው። ዋና ዋና ምልክቶቹ ምንድናቸው ወደሚለው ስንመጣ እንግዲህ 3Ds ነው የሚባሉት። የመጀመሪያው ዲ ደርማታይተስ ነው፣ የሁለተኛው ዲያሪያ ነው፣ የሶስተኛው ደግሞ ዲሜንሺያ ነው። ደርማታይተስ ስንል የቆዳ ችግር ማለት ነው። ምክንያቱም ይሄ ቫይታሚን B3 ወይም ኒያሲን እያልን ብለን የምንጠራው ቫይታሚን ለምን ይጠቅማል ብለናል? ለቲሹ ሪፔር በከፍተኛ ደረጃ ጠቀሜታ አለው። ሴሎች ሪፔር እንዲያደርጉ ይጠቅማል ማለት ነው። ስለዚህ የዚህ ቫይታሚን እጥረት በሚከሰትበት ሰዓት ቆዳችን ላይ ያሉ ሴሎች ሰርቫይቭ ማድረግ አይችሉም፣ ራሳቸውን ሪፔር ማድረግ አይችሉም። ስለዚህ ለቆዳ ችግር እንጋለጣለን ማለት ነው። የቆዳ መሰንጠቅ ሊሆን ይችላል። እየተባባሰ ሲሄድ ከፍተኛ ያልሆነ የቆዳ ችግር ያጋልጠናል ማለት ነው። ሁለተኛው ዲያሪያ ነው ወይም ተቅማጥ የምንለው ማለት ነው። ምክንያቱም ይሄ ምንድነው ጂአይ ሙኮሳል ሲስተም ላይ ኢንፍላሜሽን እንዲፈጠር ይሆናል ማለት ነው። ይሄ ኢንፍላሜሽን በሚፈጠርበት ሰዓት በቀላሉ ዲያሪያ ሊፈጠር ይችላል ማለት ነው። ስለዚህ ሌላኛው ዋናው መገለጫ ተቅማጥ ነው ማለት ነው። በሶስተኛ ደረጃ የምናየው ዲሜንሺያ ነው። ዲሜንሺያ እንግዲህ የአእምሮ ችግር ነው። ቅድም እንደተነጋገርነው አንደኛው ቫይታል ኦርጋናችን አእምሯችን ነው ወይም ብሬን የምንለው ነው። ይሄ ደግሞ በከፍተኛ ደረጃ ኤነርጂ ዲፔንዳንት የሆነ ኦርጋን ነው። ኤነርጂ በጣም የሚያስፈልገው ኦርጋን ነው። ይሄን ኢነርጂ የሚያገኘው ደግሞ ቅድም ከተነጋገርንባቸው ኮኤንዛይሞች ነው፣ ናድ ኤንድ ናድፒ የምንላቸው። እነዚህ የሚመረቱት ደግሞ በኒያሲን አማካኝነት ነው። የዚህ የኒያሲን እጥረት በሚኖርበት ሰዓት ብሬናችን ምን ያጋጥመዋል? ኤነርጂ ደፊሲት ያጋጥመዋል። ስለዚህ ይሄ የኃይል እጥረት በሚኖርበት ሰዓት የአእምሮአችን ኒውሮ ትራንስሚተሮች ይረበሻሉ፣ በአግባቡ ስራቸውን መስራት አይችሉም ማለት ነው። እንደዚህ በሚሆንበት ሰዓት ዲሜንሺያ ወይም የአእምሮ ችግር ነው። በከፍተኛ ደረጃ የመርሳት ወይም
ነገሮችን ያለማስተዋል ኮንሰንትሬት ያለመሆን ችግር ሊመጣ ይችላል። ከዛ በተጨማሪ ዲፕሬሽን እያልን የምንጠራቸው ወይም ድብርት እሱ ሊከሰት ይችላል። ሃሉሲኔሽን የሌለ ነገር ልክ እንዳለ ሆኖ መታየት ማለት ነው። እነዚህ አይነት ችግሮች የአእምሮ ድካም ሊሆን ይችላል። የአእምሮ ድካም እነዚህ በከፍተኛ ደረጃ ይከሰታሉ ማለት ነው። ስለዚህ እነዚህ ዋና የቫይታሚን ቢ3 እጥረት ወይም የፔላግራ መገለጫዎች ናቸው ማለት ነው። እየተባባሰ ከሄደና ካልታከመ እስከ ሞት ድረስ ሊያደርስ ይችላል ማለት ነው። ይህ ከሆነ እንግዲህ ይህን ፔላግራ የምንለውን በሽታ እንዴት እንከላከል? ዋና የመከላከያ ዘዴው ይሄ በቫይታሚን ቢ3 ወይም በኒያሲን የበለጸጉ ምግቦችን አዘውትሮ መመገብ ነው። እነዚህ ምግቦች ምንድን ናቸው ወደሚለው ስንመጣ የእህል ዝርያዎች በዚህ ቫይታሚን የበለጸጉ ናቸው። ባቄላ፣ አተር፣ ምስር እነዚህ በከፍተኛ ደረጃ ኒያሲን ያላቸው ምግቦች ናቸው። ከዛ በተጨማሪ አሳ፣ ስጋ፣ ዶሮ፣ አትክልትና ፍራፍሬ በከፍተኛ ደረጃ በኒያሲን የበለጸጉ ምግቦች ናቸው ማለት ነው። ስለዚህ እነዚህ ምግቦች በመመገብ በቀላሉ ይህን በሽታ መከላከል እንችላለን። ከዛ በተጨማሪ አልኮል መጠጥን መቀነስ። ምክንያቱም አልኮል በሚጠጣበት ሰዓት የብዙ ቫይታሚኖቹን አብዞርቤሽን ይቀንሳል። አብዞርቤሽን ቀነሰ ማለት በቀላሉ ለዚህ በሽታ ሰዎች ይያዛሉ ማለት ነው። ከዛ በተጨማሪ እንግዲህ አንዳንድ ጊዜ አንዳንድ አካባቢዎች ላይ በቆሎ ብቻውን ልክ የምግብ እንትን አድርጎ መመገብ ይኖራል። ይሄ በቆሎ ብቻ ሁልጊዜ የሚመገቡ ሰዎች ለፔላግራ በሽታ የተጋለጡ ናቸው። ምክንያቱም ይሄ በቆሎ ውስጥ ያለው ኒያሲን አለው በቆሎ ግን ለሰውነታችን ጥቅም አይሰጥም። ምክንያቱም ባውንድ ሆነና በቀላሉ አብዞርብ የማይደረግ ነው። ስለዚህ ይሄ ከሆነ ሰውነታችንን አይጠቀምበትም፣ እጥረት ይከሰታል ማለት ነው። ከዛ በተጨማሪ ትሪፕቶፋን የምንለው ፕሮቲን አለ። ይሄ ፕሮቲን እጅግ አስፈላጊ ነው ለኒያሲን ፕሮዳክሽን ማለት ነው። ኒያሲን እንዲመረት በሰውነታችን ውስጥ ትሪፕቶፋን በጣም አስፈላጊ ፕሮቲን ነው። በበቆሎ ውስጥ ይሄ ፕሮቲን በጣም በከፍተኛ ደረጃ ዝቅ ብሎ ነው የሚገኘው። በጣም ዝቅ ያለ ነው። ይሄ ማለት የትሪፕቶፋን እጥረት አለ፣ የኒያሲን እጥረት ይከሰታል ማለት ነው። ስለዚህ በቆሎ ብዙ ጊዜ አዘውትሮ ለምግብነት ማዋል ለዚህ በሽታ ስለሚያጋልጥ የተለያዩ ምግቦችን መመገብ ከበቆሎ በተጨማሪ በሽታውን ለመከላከል አንደኛው የመከላከያ ዘዴ ነው ማለት ነው። ስለዚህ ለዛሬ ያለኝ ይህንን ይመስላል። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።